የመድኃኒቱን ስቶሪ በጣም የሚዋደዱ ባልና ሚስት በጣም ከሚወዱት ልጃቸው ጋር ይኖሩ ነበር። ታዲያ አንድ ቀን ባልየው ስራ ረፍዶበት ሊወጣ በር ላይ ደርሰው ዞር ሲል ጠረጴዛ ላይ የተከፈተ መድኃኒት ያህል ይህንን መድኃኒት አንሺ ልጁ እንዳያገኘው ሲላት፣ ችግር የለም ምን ያነሳዋለሁ አንተ ረፍዶብሃል ሂድ ትለዋለች። ትረሳውና ልጁ መድኃኒቱን በልቶት ይሞታል። ወይኔ ጉዴ ባሌ ሲመጣ ገደለኝ አንሺው አደራ እያለኝ ያለች ስታለቅስ ሰው ሁሉ ካሁን መጥቶ ገደላት ብሎ ሲጠብቅ መጣና አቅፋት እያለቀሰ ሚስቴ ይሄ አንቺ ጥፋት ሳይሆን የኔ ጥፋት ነው። ተመልሼ መጥቼ መድኃኒቱን ማንሳት የነበረብኝ እኔ ነኝ። እናም ይቅር በይኝ አላት ይባላል። ስለዚህ ነገሮች ላይ ሁል ጊዜ ማሳበብ ሳይሆን አንተ ማድረግ ያለብህን ነገር አንተ ነው ማድረግ ያለብህ። አድርጉልኝ ያልካቸው ሰዎች ሳያደርጉልኝ ቢቀሩ ጥፋቱ ያንተ እንጂ የነሱ ስላልሆነ ይቅርታ ልታደርግላቸው ይገባል። ልክ ነሽ ሳምሪ።